በዛሬ ቪዲዮ ይህንን አይነት የካርድ አኒሜሽን በስልካችን ላይት ሞሽንን በመጠቀም ብቻ እንዴት እንደምንሰራ አሳያችኋለሁ። እስኪ ቀጥታ አይተናት እንመለስ። በስልካችሁ ብቻ ፕሮፌሽናል ቪዲዮ ኤዲተር መሆን የምትፈልጉ ከሆነ ትክክለኛ ቦታ ላይ ነው ያላችሁ። ሰብስክራይብ እና ላይክ ማድረጋችሁን እርግጠኛ ሁኑ። ላይት ሞሽን አፕሊኬሽን የሌላችሁ ሰዎች ከታች ባስቀመጥኩላችሁ የቴሌግራም ቻናል ላይ ታገኙታላችሁ። ቀጥታ ወደ ቱቶሪያላችሁ። የፕላስ ምልክቱን ነክቼ አዲስ ፕሮጀክት ከፍታለሁ። እዚህ ጋር ለቲክቶክ እና ባክግራውንዱንም ብላክ ላድርገው። ፍሬም ሬቱ ይሄም እንደዚህ ይሆናል። ክሬት ፕሮጀክት እለዋለሁ። ከዛ በኋላ ፕላስ ምልክቱን ተጭኜ ቦክስ አስገባለሁ። እንዲህ ላስተካክለው። በምትፈልጉት መልኩ ማስተካከል ትችላላችሁ። ከዛ በኋላ ከለሩን ግሬዲየንት ላድርገው። እዚህ ጋር መጥቼ ከለር እናንተ ፈለጋችሁ ማድረግ ትችላላችሁ። የታችኛው ትንሽ ነጣ ብሎ የላይኛው ጠቆር ይበል። እኔ እቺን ላድርጋት ለታችኛው፣ ለላይኛው ደግሞ ይሄንን። ከዛ እዚህ ጋር ቦርደር ሻዶ ላይ ተመጡና ስትሮክ ነጭ ላድርገው። ከዛ በኋላ ኤዲት ሼፕ የሚለው ላይ ተመጡና እዚህ ጋር ወደ ዋይት ቀይሩታላችሁ። ከዛ በኋላ ኪፍሬም አንድ እዚህ ጋር አንድ ደግሞ ትንሽ ተጋቢዬ። ከዛ በኋላ እዚህ ላይ አጠባዋለሁ ወደ ላይ ወደ ኋላ እንዲስበው ማለት ነው። ከዛ ስሙዝ የሆነ ግራፍ አደርግለታለሁ ማለት ነው። ናይስ። ከዛ ቅድም የስልክ ፒኤንጂ እናስገባለን። ፕላስ በተንጭኝ ሚዲያ ይሄው የስልክ ፒኤንጂ። ከዛ ሳይዙን ቀንሼ በምፈልገው ልክ አድርገዋለሁ። አሪፍ። ከዛ በኋላ ቦክሱ ወደ ላይ በሚጠብበት ሰዓት ስልኩ ብቻውን እንዳይታይ ስልኳን እንዲነክቻት 3 ነጥቦች ነክቼ እዚህ ጋር ክሪት ክሊፒንግ ማስክ የሚለውን ነካዋለሁ። ከዛ ቦክሱ በሚጠብበት ሰዓት አይታይም ማለት ነው። በቦክሱ ልክ ይሆናል ማለት ነው። ስልካችን ቀጥ ያለ ነገር እንዳይኖረው አኒሜሽን ትንሽ ነገር ላድርግለት። እዚህ ጋር ሙቪ እንደ ትራንስፎርም መጥቼ እዚህ ጋር አንድ ኪፍሬም፣ እዚህ ጋር አንድ ኪፍሬም ወደ ላይ ትንሽ ሳብ አድርገው እዚህ ጋር ደግሞ ትንሽ ኪፍሬም ላድርግለት። አሪፍ የሆነ እንትን አለው። ከዛ በኋላ ቴክስታችን እናስገባለን። ቴክስት ከዛ ከለሩን ወደ ነጭ ልቀይረው፣ ሳይዙን ትንሽ። ከዛ ሙቪ ትራንስፎርም ገብቼ ወደ ታች ትንሽ ዝቅ አድርገው። ከዛ ቦክስ እናደርግለታለን። እንደዚህ በምትፈልጉት ልክ በእጃችሁ ማስተካከል ትችላላችሁ። ኤዲት ሼፕ የሚለው ላይ ተገቡና ራዲየሱን ሙሉ ታደርጉታላችሁ። ከቴክስታችን ታች እናድርገው። ከዛ በቴክስታችን ልክ እናስተካክለዋለን ማለት ነው። ከዛ በኋላ ከለሩን እኔ ወደዚህ ላድርገውና ትንሽ ጠቆር ላድርገው ለየት ብሎ እንዲታይ። ከዛ በኋላ ቴክስቱ ሞር ፕሮፌሽናል እንዲሆን ኦፓሲቲውን ትንሽ ልቀንሰው። ከዛ ለቦክሳችን አኒሜሽን እንሰጠዋለን። እንዲነካውና ኤዲት ሼፕ ላይ ገባለሁ። ከዛ ሳይዝ ነካውና እዚህ ኤክስ ላይ ይኖር አንድ ኪፍሬም። ከዛ ትንሽ ተጋብዬ አንድ ኪፍሬም እዚህኛው ላይ ወደ ኋላ ስቤ ጠባብ አረጋታለሁ። ከዛ በኋላ ባውንስ የሆነ ግራፍ ላድርግለት። እዚህ ጋር ገብቼ ይሁን እንዲህ በቃ። ከዛ በኋላ ቴክስታችን እንደቀደመውን ቦክሱ ሲጠብ ወደ ውጭ ወጥቷልና እንዲነካውና እንደቀደሙ 3 ነጥቦች ነክተን ክሪት ክሊፒንግ ማስክ። ከዛ በኋላ ከቦክሱ ውጭ አይታይም ማለት ነው። አሪፍ። ቴክስታችንና ቦክሱን ግሩፕ እናደርገዋለን። ከዛ በኋላ ወደ ኋላ ትንሽ ጠጋ አድርገው። ከዛም ለግሩፓችን ትንሽ ፌድ ነገር እናስገባለት እንዲነካውና ኢፌክት ውስጥ ገብቼ አድ ኢፌክት ፌዲን የሚለውን ይሄንን ከፈለጋችሁ እዚህ ጋር ሰርች ማድረግ ትችላላችሁ እናንተ ፌዲን ብላችሁ። ከዛ ይሄንን ላድርግለት እኔ። ከዛ ትንሽ በ30 ላድርገው። በቃ አሁን ክሊኮን ማስተካከል ነው የቀረኝ ማለት ነው። የፕላስ ምልክቷን ተጭኜ የክሊክ አይከኑን ሃንድ አመጣታለሁ። ዘን
ትንሽ ላጥባት። ሙቪ ኤንድ ትራንስፎርም ላይ ገብቼ እዚህ ጋር አንድ ኪፍሬም አስቀምጣለሁ። እዚህ ጠጋቢዬ አንድ ኪፍሬም አስቀምጣለሁ። ከዛ መጀመሪያውን ታች ዝቅ ላድርገው። ስሙዝ የሆነ ግራፍ ላድርግለት። አሁን ክሊክ የምታደርገውን ራሷን እንስራ ማለት ነው። እዚህ ጋር አንድ ኪፍሬም አደርጋለሁ። ትንሽ ጠጋ ብዬ አንድ ኪፍሬም፣ ከዛ ትንሽ ጠጋ ብዬ ደግሞ አንድ ኪፍሬም፣ ከዛ መሀልኛው ላይ እንዲያርጌ ሳይዙን ቀንሰዋለሁ ወደ ታች እንዲህ። ለዚህ ትንሽ የግራፍ እንስጣት ስሙዝ እንዲሆን ለምትመለሰው ብቻ ማለት ነው። ቅድም ክሊኩን ለመስራት ያደረግነውን ኪፍሬም ስትሬት ላይ እንሄዳለን። ከዛ በኋላ መጀመሪያዋ ላይ ከሷ ስትሬት ቅድም የጻፍነው ባይ ነው የሚለው ጽሁፍ እነካውና አንድ ኪፍሬም እናስቀምጣለን። ከዛ ክሊክ የሚያደርግበትን ቦታ ራሱን እንሄድና አሁንም አንድ ኪፍሬም እናስቀምጣለን በጽሁፏ ላይ ማለት ነው። ከዛ ይሄው እሷን ትንሽ ጠጋ እናርጋትና ከዛ እዚህ ጋር ኦፓሲቲዋን ትንሽ እንቀንሳታለን በሁለተኛው ኪፍሬም ላይ። ከዛ እዚህ ጋር ትንሽ ባውንስ ነገር እናርግለት ግራፉን እንደዚህ እናርገው። ቀጥታ ክሊክ በተን መሳለ ማለት ነው። ናይስ አለቅ። ረጅም ሰዓት የወሰደብኝና የለፋውበት ስራ ነው። ኤዲት ከማድረግ ቮይስ ኦቨር ከመጨመር ስክሪን ሪከርድ ከማድረግና ሰብስክራይብ፣ ላይክ እና ሼር በማድረግ አበረታቱን። ቀጣይ ምን አይነት ቲዩቶሪያል ይሰራላችሁ ኮሜንት ላይ አስቀምጡልኝ። ይመቻችሁ።